ታሪካዊ ሂደቱን ነው። ብዙ ጊዜ ታሪክ ስናወራ በጣም ፈታኝ የሆነብን ነገር ግን ፈታኝ ያልሆነ ፐርስፔክቲቮች እይታዎች ይወስናሉ። ስለዚህ ብሔራዊ መግባባት ዛሬ ስናወራ ኦልሬዲ አቺቭ ያደረግነውን ማለት ነው። ለነገ ደግሞ ተጨማሪ ብለን ኮሚሽን አቋቁመን ተጨማሪ የምንሰራበት መሰረት አለው ማለት ነው። ስለዚህ ለማንኛውም ስራዎቻችን በእንግሊዝኛ ሂስቶሪሳይዜሽን ይባላል። ወደ ታሪክ ወደ ኋላ ተመልሰን ዛሬን የምናይበት ነገን ደግሞ በደንብ ቁጭ ብለን አልመን ያን ያለምነውን ደግሞ ተግባራዊ ማድረግ ማለት ነው። ለአንድ ሀገር ግንባታ ስቴት ቢልዲንግ ብዙ ጊዜ እንሰማለን። ሀገር ያለ ኮሌክቲቪቲ መሰባሰብ ትርጉም አልባ ይሆናል። በየትኛውም ዓለም አቀፍ ሁኔታ ስናይ በየትኛውም ሀገር ስናይ ኮሌክቲቭነስ ከሌለ በጣም ፈታኝ ይሆናል ለዛች ሀገር። ወደ ቶፒክ ልግባና ይህንን እንደ መግቢያ ወስጄ የብሔራዊ መግባባት ታሪካዊ መሰረቶቹ ምንድን ናቸው በኢትዮጵያ ከመጀመሪያ በፊት አንድ ሜታፎር ዝም ብዬ እንደ ኤግዛምፕል ልስጣችሁና then ወደ ዲስከሽን እንገባለን። ይህ ሜታፎር ዘይቤ ማለት ነው። ሜታፎሩ አንድ ትልቅ የአትክልት ቦታን መውሰድ፣ ትልቅ ቦታ በጣም ትልቅ ነው፣ ሰፊ ነው። እዛ ውስጥ በጣም የተለያዩ ዛፎች አሉ፣ አበባዎች አሉ። አንዱ በጣም ረጅም ነው፣ አንዱ በጣም አጠር ያለ ግን በጣም ንቁ፣ አጠር ብሎ ግን ንቁ ነው። አንዱ በጣም ግንዱ ይጠነክራል፣ አንደኛው ለስለስ ይላል። የነዛን ድምር ውጤት the combination of all this በዛ ጋርደን ውስጥ እንደ ኢትዮጵያ እንወሰዳት ማለት ነው። እዛ ውስጥ ዳይቨርሲቲ አለ፣ then within that garden ደግሞ አንድነት አለ። by the way so within that diversity አንድነት ካለ በዛ ጋርደን ውስጥ ኢትዮጵያን ስስል ደግሞ የዛሬው መግባባት ይዘን ያለ ነው ማለት ነው። ይዘን ያለ ነው ተጨማሪ ደግሞ እንፈልገው ይሄን መሰረት ያደርጋል ማለት ነው። በዛ ጋርደን ውስጥ ደግሞ እኛ ቤዚካሊ አትክልተኞቹ ነን ኢትዮጵያኖች። then we all do እያንዳንዱ ዛፍ ተለያይተናል፣ በተለያየ ቋንቋ በተለያየ ባህል፣ ነገር ግን አንድ ነን፣ አንድ ጋርደን ውስጥ ነን። the beauty of ኢትዮጵያ በዚህ ጋርደን ውስጥ ማየት ይቻላል። አንዱ አትክልት ከታመመ አትክልተኛው ጥንቃቄ ማድረግ አለበት፣ ሁሉንም ነው የሚያመው። በዚህ ጋርደን ውስጥ እንግዲህ አንዳንዳችን ካለን out of many one ይባላል፣ ከብዙ አንድ። so we are many but out of many then we are one፣ አንድ ነን ማለት ነው። ስለዚህ በዚህ ኮንቴክስት እንድትወስዱ ፈልጋለሁ። ዲስከስ እናደርግም ሂስቶሪካል እንትኖቻችን በዚህ ውስጥ በዚህ መንፈስና እይታካየን አይ ቲንክ ብዙ ነገር ይቀልልናል። ከዚህ ከወጣ በኋላ ይሄኛው ዲስከሽኑ በጣም ብዙ ኤሌመንቶች አሉት፣ ጽንሰ ሀሳቦች። ይሄን ለማውራት እጅጉን ብዙ ጊዜ ሊፈልግ ይችላል። አመታት እየሰሩበት ነው ኮሚሽኑ፣ ምክንያቱም ብዙ ጽንሰ ሀሳቦችን ያካተተ ቶፒክም ርዕስም ስለሆነ ነው። ለምሳሌ ብሔራዊ መግባባት ምንድነው ብለን ከተነሳን ብዙ ሊነዋ እንችላለን። ግን ብሔራዊ መግባባት ለአገር መሰረት ነው ብለን እንወስዳለን። ካልተግባባን አገር አይኖርም። ስቴት የሚለው ሳስተምር ፖለቲካል ሳይንስ ከጌታ ከአላህ ወይም በየትኛውም ሃይማኖት የሚከተል ኢየሱስ ምንበል ሁሉንም በየትኛው መለኪያ ሀገር ነው ማለት ነው። ሀገር ከሌለ then basically እኛ ማንኖርን የሚለው ኮንሰፕቹዋሊ ክላሪፋይ መደረግ አለበት። so next to God ስቴት ካለ then ስቴትን ለማስጠበቅ ብሔራዊ መግባባት ያስፈልጋል። ብሔራዊ መግባባት ለማምጣት ብሔራዊ ማንነት ደግሞ ይከተላል። ጥንታዊ ስልጣኔ እየበለ ይመጣል። ምንድነው ኤሽን ሲቪላይዜሽን? እሱን ዲስከስ ማድረግ እንችላለን። ልዩነት ውስጥ አንድነት፣ ሉዓላዊነት፣ ሶቨርኒቲ ምን ማለት ነው? ውስጣዊ ውጫዊ ያለው ሁሉም ትርጓሜ ይፈልጋሉ። የባህል እሴቶችና ልማዳዊ ስርዓቶቻችን ምን ይመስላሉ? ከውጭ ያመጣ ነው አይደለም ነው talking about the western civilization። ሀገራዊ የሆኑ ለዛሬ ኮሚሽን እየጠቀሙ ያሉ ከሸማግሌዎች ጋር ሲገናኙ ትራዲሽናል ቫልዩስ እሴቶች አሉ። እነዛ እሴቶች ምን አይነት ናቸው? 1 2 3 4 አንድ ቦታ አይደለም ማውራው፣ ሀገር አቀፍ በተለይ ኢትዮጵያን እድል አግኝቶ all over the country የሄደ ሰው እነዚህን እሴቶችና እነዚህን ባህሎች ሲያይ በጣም በሚገርም ሁኔታ ትልቅ ናቸው። ስለዚህ ምንድናቸው እነዚህ እሴቶችና እነዚህ ልማዳዊ ስርዓቶች? ብሔራዊ ኩራት እንዴት ይመጣል? ዝም ብሎ አይመጣም። ባይዘው ብሔራዊ ኩራት መሰረት አለው። የአንድ ሀገር ናሽናል ፕራይድ ከየት ሊመጣ ይችላል? ወደ ታሪክ በኋላ እንመልሳለን። ትንሽ ሳቀር በኋላ ላይ ባለኝ ደቂቃ ውስጥ የጋራ ኃላፊነት ኮሌክቲቭ ሪስፖንሲቢሊቲ በምን መልኩ ሊመጣ ይችላል ስናወራ ስለ ሀገር ብሔራዊ ኩራት ከመጣ በምን መጣ? እንዴት መጣ? ስለዚህ የስተርዴ እናያለን ማለት ትላንትና ነው። ኢትዮጵያ ዛሬን ውስጥ ትላንትና እናያለን ማለት በዛሬ ውስጥ ደግሞ ነገ እናያለን። በሶስትም ደግሞ ብሔራዊ ኩራት እናያለን። ይሄ ብሔራዊ ኩራት ደግሞ መሰረት አለው፣ ሩት አለው፣ የተጣለ መሰረት አለ ማለት ነው።
የጋራ ማንነት፣ የተቃውሞ ታሪክ the history of resistance ኢትዮጵያ የምታወቀው በምንድን ነው? በታሪካዊ ሂደቷ ውስጥ ሬዚስት ማድረግ ምን ሬዚስት አደረገች? አይ ቲንክ እነዚህ ናቸው መሰረት ይጣሉት ለዛሬው ተግባብተን የተቀመጥንበት ለነገው ደግሞ አዲሽናል የሚጠቅመው ማለት ነው። ኦልሬዲ እኮ ተስማምተን ተቀምጠናል። ብሔራዊ መግባባት በኢትዮጵያ ዲፋይን ሲደረግ አይ ቲንክ we should not simply ነገር ማሰብ አይደለም። ኦልሬዲ አብረን ተቀምጠን እኮ ብሔራዊ ኮንሰንሰስ አለን። ተጨማሪ እየፈለግን የቀሩ ስራዎች the unexplored ይባላሉ ያልተነኩ the unmet expectations አሉ እንጂ የለም ብሔራዊ መግባባት ብሎ ከተነሳ በጣም ከባድ ነው። the premises ስንወስድ በኋላ ላይ ሜቢ ዲስከሽናችን ላይ ብሔራዊ መግባባት አለን ተጨማሪ ያልተነኩ ኤክስፕሎር ያደረግናቸው በጣም ሪች የሆነ ኢትዮጵያ እሴቶች ባህላዊ ትራዲሽናሊ እነዚህን እሴቶቻችንን ጨምር ነው እንጂ የለ ማለት አይደለም። አብረንማ ተቀምጠናል ሁላችን ኢትዮጵያ ማለት so therefore ይሄንን መሰረታዊ ኢሹዎችን መያዝ ያለ ስብስብነት ኮሌክቲቭነስ ያ ሁሉ ልዩነት ኖራቸው አሜሪካኖች በስብስብነት ያምናሉ the collectiveness አሜሪካ አንድ ነች ፈረንሳይ አንድ ነች እነሱን ኤግዛምፕል መውሰድ ብዙም ደስ አይለኝም ግን አለን ስብስብነቱ አለን የተለያዩ ታሪካዊ ስብስብነቶች አሉን መንግስት ግንባታ ከነዚህ ጋር በአጠቃላይ ይገናኛል at the end of the whole discussion መጨረሻ ላይ ሁላችንም ዓላማ የሚሆነው ስቴት ቢልዲንግ ነው ብዙ ጊዜ የምናወራው በየመድረኩ የምናወራቸው አንዱ መንግስት መገንባት አለብን ሀገር መገንባት አለብን ሀገርና መንግስት ደግሞ ይለያያሉ ስቴት ቢልዲንግ እና ስቴት ቢልዲንግ እና ሀገር መገንባት ነው በጣም ይመጋገባሉ ግን ሀገር በጣም ታሪካዊ ዛሬያዊና ነጋዊ ያለው መሰረት ስለሆነ ሀገር ሁሉ ጊዜ በቀላል የሚታይ አይደለም ታሪካዊነት ታሪካዊ ንቃተ ህሊና history historicity and historical consciousness ሶስቱም በጣም አስፈላጊ ናቸው ትላንት ተከሰተ ክስተቱን ያለን ኢቨንቱን የተከሰተ አረጋ እሱን ካየን በኋላ ግን የኢትዮጵያ ታሪክ ብቻ አለመሆኑን በኋላ ላይ ዲስከሽን ላይ እንዲወጣ ብዬ ነው እኛ ታሪክ ብቻ እናወራም ሂስቶሪሲቲ እናወራለን authenticated የሆነ ታሪክ አለን ማለት ነው that is the concept of historicity ማለት ሂስትሪ ብቻ አይደለም አንዳንድ ሀገራቶች ታሪክ ነበረን ብለው ያወራሉ እኛ ግን ዲፋይን የተደረገ ያለ ማለት ነው historicity አለ ኤሽያን ሲቪላይዜሽን አለን ኢትዮጵያ ካሉት ዓለም ውስጥ ትልቁ ሲቪላይዜሽን ነች ከነ ግብጽ ጋር ከነ ፐርሺያ ጋር ሶ አለ ማለት ስለዚህ ሂስቶሪሲቲ ነው የምናወራው ሂስቶሪካል ኮንሺየስነስ ደግሞ አለ ያ ትናንት የተከሰተውን ታሪክ በዛሬው ዕለት ምን አይነት ኢምፕሊኬሽን አለው ኢምፓክት አለው የሚያሳይ አለ ታሪኩ ኦተንቲኬትድ ነው then ደግሞ ያ ረቦ በዛሬውና በነገው ኢምፓክት አለው ሶ ዛሬ ዲስከሽናችን ትላንትና ታሪክ መኖሩን ይዘን ለዛሬ ደግሞ ቤዚካሊ ኢምፓክት ያለው መሆኑን እያየን ሁላችንም አንድ ያደርገን በዛሬ then ተጨማሪ ደግሞ we are looking for another ተጨማሪ እየፈለገ ስለሆነ እነዚህ ጽንሰ ሐሳቦችን በደንብ ከያዝን በኋላ then ወደ እንትን እንገባለን ብሔራዊ መግባባት ታሪካዊ መሰረቶች ምንድን ናቸው ስለ ብሔራዊ መግባባት በኋላ በደንብ ጓደኞቼ ያወሩታል እኔ ታሪኩ ስለሆነ ብዙ ማለካምሱ ይሄንን ናሽናል ኮንሰንሰስ ዛሬ ለማውራት መሰረታዊ ጉዳይ የሚሆነው ትላንትን ማየት እንዳልኩኝ እሱን መጀመሪያ ማየት ግድ ይላል መመርመር አለብን ትላንት ካልመረመርን የዛሬውን ማየት አንችልም ሁለተኛ ይሄ ታሪክ ማወራው ይሄ ብሔራዊ መግባባት የምናወራው ከሺህ ዓመታት በፊት መሰረት መጣሉ ኢንተርፕሬቴሽኖች ዳይቨርሲቲ ፐርስፔክቲቮች ዲስከሽኖች ይኖራሉ ግን ከሺህ ዓመታት በፊት የነበሩ ታሪኮች አሉን ጠቧል ሰፍቷል እንደ ሀገር ነገር ግን ከሺህ ዓመታት በፊት የነበሩ ኮንፈርምድ የሆኑ ቅድም እንዳልኩኝ አሉን እነሱም መደማቅ ይፈልጋል ሶስተኛ የሀገሪቱን ጽናት ወጎችና አንድነትና ልዩነትን መካከል ያለን ግንኙነት መመርመር ይፈልጋል በጣም ፊሎሶፊካል ነው በዚህ ቤት ውስጥ ብቻ ያለን ሰዎች ስንት ቋንቋ እንደምናወራ ስንት ባህል እንዳለን ስንት ፊዚካል አፒራንስ ልዩነቶች እንዳሉን ግን at the end የዚህ ፍልስፍና ቤዙን ማየት ያስፈልጋል እንዴት ነው በአንድነት ውስጥ ልዩነት እያለን ቁጭ ብለን ኢትዮጵያን የምናወራው በሃይማኖት በባህል የተለያየ ነገር ግን አንድ ግንድ ያለን የሚለውን አንድ ጋርደን ውስጥ ሶስት መሰረታዊ ጉዳዮች ናቸው ዛሬ ብሔራዊ መግባባትን ለማውራት ማለት ነው ሶ ብሔራዊ ማንነትና ብሔራዊ መግባባት እድገቱስ ከየት ነው የምናየው ከየት ተነስተን ነው ማየት ያለብን አንደኛ ልዩ ታሪክ አለ ዩኒክ ሂስትሪ is a very important አሜሪካኖች we the Americans ይላሉ እኛ ደግሞ ዩኒክ ታሪክ አለን ብለን proudly መናገር ግድ ይላል by the way
ፕራውድሊ እዛ ውስጥ ያልገቡ ካሉ አሁን ኮሚሽኑ የሚሰራቸው ስራዎች አንዱ ይሄ ነው። ሶስተኛ የሚቀርበው ደግሞ ፕሬዘንቴሽን የሚያወራው ይሄ ነው። ግን ዩኒክ ሂስትሪ አለን እኛ። ይሄ ዩኒክ ሂስትሪ ደግሞ ዲፋይን የተደረገ ነው። ስለዚህ አንደኛው ዩኒክ ብሎ የሚያደርገን ለኢትዮጵያ ምንድነው? ኢትዮጵያ ኤሸንት ሲቪላይዜሽን አላት። አንዷ ነች ጥንታዊ ስልጣኔ የመጀመሪያው በጣም ኮንፈርምድ ይሆን። ሁለተኛ ጥንታዊ ሀገር ነች የሚለው ደግሞ ኮንፈርም ነው። not only በአስ በዓለም አቀፍ ሊትሬቸሮች ውስጥ የሚገኘው መጥበብ ማነስ መስፋት እንደ ሀገር ሌላ ጉዳይ ነው፣ ዲስከስ እናደርጋለን። ግን እንደ ሀገር ትናንትና ይሄ ነበር የሚለውን የኢትዮጵያ ብሔራዊ ማንነትና ብሔራዊ መግባባት መሰረቱ ልዩ ታሪክ አለን። ልዩ ታሪክ ከምን ጋር ይገናኛል? ይሄ አሁን ያነሳዋቸው ጥንታዊ ስልጣኔ ሲደመር ጥንታዊ ሀገር ኤግዛምፕሎች አሉን። ሁሉም ስለምታውቁ እሱም ብዙ አልሄድበትም። አክሱም እንደ ኤግዛምፕል ትልቅ ኤግዛምፕል ጥንታዊ ቅርጽ የምናይ የሚታይ የሚዳሰስ ኦተንቲሲቲ ያለው ማለት ነው። ቤዚካሊ ሂስቶሪሲቲው የሚታወቅ ማለት ነው። ዛሬም ጭምር እናያ ሁላችንም እና ሁላችንም እናውቀዋለን፣ ሁላችንም እናወራዋለን። ደግሞ the presence of it is there ያየነው ነው። ሀረር ለምሳሌ ብንወስድ ሃይማኖታዊ መተሳሰብ በጣም በሚገርም ሪሊጂየስ ሃርመኒ በምስራቅ ኢትዮጵያ በኢትዮጵያም በአጠቃላይ እስከዚህ ድረስ የነበረ ታሪክ አሁንም ጭምር ያ ኢምፕሊኬሽኑ አለ እያየን ነው። ሶ ሂስቶሪካል ኮንሺየስነሱ የዛች ጊዜ በነበረው የአክሱምና የሀረርን ቤዚካሊ ዛሬ ስና ኢምፓክት አለው ማለት ኢትዮጵያ ቤዚካሊ በዚህ መሰረት የጣለች ነች ለዛሬ ብሔራዊ መግባባት። ተግባብተናል፣ ያልተግባባንባቸው ጉዳዮች አሉ። ለእነዚህ ሁለት መሰረቶቹ ትናንት ናቸው ማለት ነው። ሉሲ በጣም እንዲያውም እኛ በ3000 በ4000 ምናምን እያለ የምናወራው ሉሲ ደግሞ 3.2 ሚሊዮን በፊት ተገኝቷል። ይህም የሰው ልጅ መሰረት በይዙ ደግሞ አፋር ሉክ እቺ ነገር እኛ ዩኒክነስ ለየትኛውም ዓለም አቀፍ መድረክ ስንሄድ እነሱ 200 ዓመት ሲያወሩ እኛ ደግሞ የሰው ልጅ መገኛ ብለን the cradle of mankind የሰዎች መገኛ የሚለውን ቤዚካሊ ይሄ ለሀገር ውስጥም ለውጭም ፖሊሲው የራሱ ኢምፓክት ስላለው ይሄንንም በደንብ ማወቅ ግድ ይላል። በብሔራዊ ማንነትና በብሔራዊ መግባባት ላይ መሰረት ለናል። ክርስትናና እስልምናን የተቀበለችበት ሁኔታ ሁለቱ ነው።